እንዲያለሽ ወጥሻት ጊዜ እንደልሻት ለሽ ኧረ ዛኪሮ እየተው ተው መሽቷል። አሁን 5 ሰዓት ጉድ እኮ ነው። ሶሱ ዛኪሮ እንደምናሽልኝ ይሄም ያገሬ ልጅ ነው። ፎቶን ስለነገርሽው ፋኪ አንቺ ከነገርሽ እሷ አታም እኮ አንቺ ነግረሻል። ከላስ አልቆልሻል። አንቺ መውጭ ዛኪሮ አልቆልሻል። ይኸው አለቀልሽ። ዝም በይ አንቺ እንዴ ወይ በል ወይ አትበል ወይ በል ወይ በገጠር አይደለም ስሬስ ነው። አቤት ወይ ዛኪሮ የኔ ቆንጆ ፎሎ አድርጊ። ሁላችንም ፎሎ አድርጉ። ተሰማሽ? እንዴት እንደጠራች ሰማሽ? ታኪ እኔ ቆንጆ አልቀረባትም። እንደምን ሆነሻል? ሰው እንዴ ኧረ ወላሂ ወገን ፎሎ ያርገኝና አደርገዋለሁ። ፎሎ አድርጋችሁ ፎሎ ማለት ነው። ሱሱ ሴት እኮ በዝቷል። አንቺ ምን ሆነሻል? ሁሉን እየለቀምሽ እኮ ሌላውስ ባዶ ሊቀር ነው እንዴ? አትቀልጂ። ተፈተፍ በሉ። እኔ ምን ላድርጋችሁ? ላ አይቻልማ እንዴ። ለሰው ማሰብ አለብሽ። ለራስሽ ብቻ አትበዩ። ወይ ዳኒ እንዴት ነህ? ኔትወርክ እያያዘኝ ነው። ፈኪ ወየ አንዴ ጀማው 85 ሰው አለ። አንዴ የሆነ ነገር ልበልና ልወጣ ነው። ያልሆነ ኮሜንት የምጽፉ ሰዎች ማለት ነው። በጣም እኔ ወላሂ ፊቷ ላይ እንደዚህ ማውራት አልፈልግም። ፈኪን በቅርበት ነው የማውቃት። አንድ ቤት ከ15 ቀን በላይ አንድ ላይ ነበር የሆነ ጊዜ። አሁን በቅርብ ምናልባት የፈኪ ትልቁ ችግር ነፍስ የሚባል ነገር የለም። ይህን ስራ አልሰራውም፣ እንደዚህ ያስብለኛል አትልም። በቃ እኔ ያየሁት በራሴ ማለት ነው። የሆነ ስክሪፕት ሲሰጣት መርጣ አይ እንኳን እንደዚህ የለም ራሷን የሚያስተች ቢሆን ምንም ችግር የለባትም። ውስጧን ነው የምትለው የለም። አንዳንዴ ውስጣችን ንጹህ ከሆነ ምንም ነገር ብናረግ ለይታው ምንም ግድ የሌለን አይነት የሚመስል ስራ የምትሰራ ልጅ ግን ደግሞ ጠዋራና ንጹህ የሆነች ልጅ ምርጥዬ ልጅ የምሬን ነው የምነግራችሁ። አብሮ አደጌ ናት፣ የሀገሬ ልጅ ናት። ግን ደግሞ ከዚህ እላፊ በቅርበት አሁን ባለችበት ሁኔታ ያየሁትን ነው የምነግራችሁ። አብሬያት ሆኜ ያየሁትን አንዳንድ ብዙ ሰው ይጠይቀኛል፣ እንዴት ያች ልጅ ጋር ምናምን የሆነ ምናምን። ወላሂ ለአዚም ነው የምላችሁ፣ በጣም ምርጥ ልጅ ናት። በቃ ምርጥ ልጅ ማለት ነው። ያልሆነ ኮሜንት የምትጽፉ ሰዎች መጀመሪያ እራሳችሁን እረሙ። ፈኪ ማለት ምርጥ የኢስላም ልጅ ናት። በቃ ምንም የማይወጣላት ልጅ፣ የዋህ ንጹህ፣ አዛኝ፣ ቀርባችሁ ስታቋት በጣም የምትወዷት ተጫዋች፣ ከዚህ ዘለለ ምንም ነገር የሌለባት። እዛ ወንድ ጋር ሰራች፣ ይህ ስራ ነው በቃ። እዚህ ጋር ላይ ቢያንስ እናንተ እህቶቿ ደግሞ ስትገቡ፣ አድናቂዎቿ ስትገቡ ስለሱ ያለውን እውነታ ተናገሩ፣ ኮሜንት ላይ ጻፉ። እኔ የሆነ ፈኪዬ ደግሞ እዚህ ጋር የምነግርሽ ማንም የፈለገውን ይጻፍ፣ ስራ ነው ያልሽው። ያለሽበት ሁኔታ እኛ አይተንሻል፣ በቅርበት ሁሉንም ነገር አይተናል። ለማንም ለሚሰጥሽ ኮሜንት ምንም ነገር እንዳይሰማሽ የምር ነው የምነግርሽ። ስለዚህ እዚህ ጋር የምትጽፉ ሰዎች ግን ስለሰው ሳታውቁ የሆነ ነገር ልክ ቀርባችሁ እንደምታውቋት እሷ እንደዚህ ናት፣ እንደዚህ ያክል በወንዶች ጋር እንትና ጋር ሁላችንም ራሳችንን እንረም። በቃ ፈኪ ምርጥ ልጅ ናት። ፈኪ አይዞሽ፣ አብሽሪ፣ እኛ ከጎንሽ ነን፣ እህቶችሽ ያለንልሽ። በጣም ብዙ አድናቂ ደግሞ በዛው ልክ አለሽ። ወርቅዬ የሆንሽ እህታችን ነሽ፣ እንቋችን ነሽ፣ ጀግናችን ነሽ። ትልቅ ቦታ ነገ ኢንሻአላህ እንድናይሽ እንጠብቅሻለን። አስተማሪ የሆነ ነገር ላይ እናይሻለን ኢንሻአላህ። ትልቅ ደረጃ ላይ ትልቅ ቦታ ላይ እንጠብቅሻለን። ለማንም ግን ወደኋላ እጅ እንዳሰጭ እና በዚህ ሁላችሁም ይቅርታ፣ እዚህ ጋር የተሰማኝን ነገር ሳልናገር ማለት ስለማልፈልግ ነው። ፈቂ በጣም ወድሻለሁ፣ አከብሻለሁ ጓደኛዬ። ጀማዓው ደግሞ በቃ በሉ በጣም እየያዘኝ በር ወጥቼ ነው በረንዳ ላይ የማወራችሁ እና ተጫወቱ በቃ ዘና በሉልኝ። እናመሰግናለን ሶፊዬ የኔ ቆንጆ። ቴንክ ዩ። ያው ትክክል ናት ያለችው። ኮሜንት ሲጀምር ማንበብ የለብሽም እንጂ ሰው እኮ ማለት ነው ወርቅ ብታነጥፊለት ያው የሆነ እንከን ማውጣቱ አይቀርም ዞሮ የሰው ልጅ። ስለዚህ አንቺ ያው ለሰው ምንም አይነት ቦታ እንዳይኖርሽ
ምንም በቃ የመሰለሽን ስሪ። በቃ ማንም ሰው አስተዳድርሽ። ለፈለፈ የምሬ ነው ወላሂ። የሰውን ባህሪ ነው ዛሬ በሀገሬ ልጆች ነው ዛሬ እየሞቀኝ ነው። ዛኪርም ሳካም ይሄኛውም ዘይኑም የምሬ ነው ወላሂ። ምንም አይነት ነገር እንዳይሰማሽ። ኮሜንት ሲጀመር አታንብቢ። ኮሜንት ላይ ምንም ጥሩ ነገር ብትጽፉም ያው ጥሩ ነገር አይጽፉም። የሰው ልጅ ስንባል በጣም ከባድ እኮ ነው ወላሂ። አብሽሪ ፈኪዬ ቀጥይበት። እሺ ምን ሀያትን እያያዝ ነው ስለምትዋደዱ ጓደኛ ስለሆናችሁ እኮ ነው። ሱሱ እየፈልጋት ነው። አንተም እኔ እንኳን ሱሱ ማለት ችናት እንደ ፈኪ ከላይ ያለችው ጫፍ ጋር ያለችው አዳሜ እንዴት ናት? መልኳን አላውቀውም ማኔ። ኧረ በቴሌ በዋትስአፕ ልክላለሁ ፎቶዋን እንጂ ደስ ይለኛል። ልክላለሁ በቃ የምር ላኪልኝ። ሲሪየስ ወላሂ። ባይ ዘ ወይ ሱስዬ ላይቭ ላይ ገብቶ ዘይባ ላይቭ ላይ ማለት ነው። ዘይባ ላይቭ ዋን ተከታታይ ላይቭራ ዘቢባ ጋር ገብቶ ሚስት ፈልጋለሁ ብሎ ምን ብሎ እንደ ሀሳብ ምን አይነት መስፈርት ይባል ራሴ ማስተዳደር ስለምችል ስራ ባይኖራት ደስ ይለኛል፣ የቤት ነቤት ሆነ ምናምን ብሎ ብዙ መስፈርቶችን በጣም ምርጥ አቀርቧል። እና አብዛኛውን አሁን ወደኋላ መለስ ቢታስብ አንሳቱኝ አትቀርም። ልጅቱ ግን ሆኔ ትመስለኛለች። ዝም ብዬ ሳያት ፕሮፋይሏ ናት። ወላሂ ፕሮፋይሏ እንደውም ያልወጣላት በጣም ቆንጆ ናት እንዴ። እስኪ ልያት ቆይ ልግባ ቤት ነው አደም እንዳረው በቃ እዚሁ ጋር ሳካት አደም የለውም ገብቶ ወጣል። አላይ እንቅልፍ ልትታደረው እና እንደምን ሆነሽ ያለችው ልፈልግ እኮ ነው ያለ ዛኪሮ ላንተ ደግሞ ታች ጋር አምዱዬ ቴንክ ዩ ምነው አንቺ ጨርሼ ካልደርኩ አልሽኝ እንዴ? ወደ ተቀብደል ምራቶች በጣምሩና ባህራም አይደለ ባህራ ታየው ማለት ነው። ሶሶ አንቺ መረጥሽው ፈኪ የመረጠችው ማግባት አለብሽ። ዝም በይና የሷ የመረጠችሽን አግቢ። እኔ ራስ ምርጫ አይሆንም። እኔ በላቸው እሷ የፈለገችው ነው ማግባት ያለብሽ። አንቺ ሁሉም እንደ ይሄም እያልሽ እኮ አንቺ ጉድ እኮ ነው። ዝም በይ። ሐምዳን ነው ይሄን ምን ነው ከውራን በእናት በቃ ፎቶዋን አይቶ ሰምጦ ቀረ ፈዘዘ። ቴንክ ዩ እኮ ፈኪ ልቡር ነገደ እኮ ምን ነው አንቺ ዝም ብላችሁ ሌላ ናሻች ይሄ ተዋው ጓደኛ ናት ማለት ነበረባችሁ። አጣፋች የመሐመድ ልጅ መስራ አትሽኮርመሙ። እዚህ ጋር ሰርጌ ቶሎ በሉ እንደጸደቀ ከመቼ ላጀው እዚህ ጋር ቀለበት ላድርግላት ነው ለሲዳ ከመቼላችሁ ፈኪ ማን ጠይቅልኝ ወይዬ እና ሳካ ወስናል። ስንት አመቷ ነው? እስኪ ጠይቂያት። 25 25 ያለች ይሾታል ነው 22 አመቷ ነው። 22ም አልሞላትም። አዎ 22 ነች። ነኝ ሰለምቷ ባልፈልግልኝ እያለች ነው። ሰለምቷ እዚያው ጋር ባለትዳር ምንድን ነው መጋባት የምትፈልጉ ብለሽ ፔጅ እዚህ ጋር ለጥፊም ጉድ እኮ ነው። አይ ሀይዬ ወይ ላንቺ ቢሆን መላክለት ደግሞ ላትገባው ጉድ እኮ ነው። እንዴት መቀኝ ሀያትና ሶፊያን አገናኛቸው ሁለት ሰለምቴ። እቺኛውም እኮ አሚር ጋር አንድ ቀን የፍራንክ ቪዲዮ ሰራነው እኮ ሰለምቴ ናት። ኦኬ እሷ ናት እንዴ? እኔ እኮ አላወኳትም። እሷ
አይደለችም የገባችው ሌላ ትልቀኛዋ ናት። አሁን ትልቋ ናት፣ የልጆች እናት ናት። አሁን ያወራችው ኦኬ ያቺም ናት ነው። ሁለቶቹም ሶስት ናቸው። ያየ ዜድ ሰፍ ብለሽ ቅሪ ሱሱ አትበይ። ሱሱ ይባል ይመልስ ስማ ቢላደን እስኪ ሀዩ የቢላደን ወራቤው እፉ የገላ ትወዳለች ባለ ይመልሽ እያለች እፉ የገላ አደብ እፉ ማታቻል እፉ ያልገባችም ወጣች። ቅድም ገብታ ነበር። መልሽ ሶዲሽ ሀዩን አስገቢልኝ። ኦኬ አስገባታለሁ። ነገር ነሽ መሰለኝ አንቺ ነገር ነሽ ያው እናት የመን ዝም ብለህ ማንኝ እኔ ላንተ መጥፎ ወራረዱ ላንቺ መጥፎ ነው። ሀዩ የለችም ገስ ላይ ከየት አምጥቼ ላስገባት? ኦኬ ቆይ ስልክ ተደውሎብኛል። ፈኪዬ እሺ ተከይ አለይኩም ወገን ነው ልሽሽ ፈኪዬ እንዴት ነሽ? ሰላም ወራህመቱላህ። እንዴት ለወሬ አትቸኩሪ ዜድ፣ ቀስ ብለሽ አማርኛ ጻፊ፣ አትሳሳች። ኧረ ያንቺስ የከፋ ነው። ፈኪዬ እንዴት ነሽ? ደህና ነሽ? ሶሱ እንዴት ነሽ? ማሪ እንዴት ነሽ የኔ ፍቅር? አዩዬ አልሐምዱሊላህ አለሁ። አንቺ እንዴት ነሽ? ሰሞኑን ተጠፋፍተናል። ፍቅርሽ በደምብ ስር ገብቶ ነው። ዛሬ ፈኪ ቤት ባል ፍለጋ ገብቼ ነበረ። ፈኪ ያላገኘችልኝ መሰለኝ። ወይ እስኪ ቢላደን እስኪ ላጤ ከሆንክ አውራኝ። አንተም የኔው ነህ። እስኪ አውራ ላጤ ነኝ ለጥቻለሁ። የኔው እሺ አውራ በቃ። ልጁ እንዳታስጨንቁት። ላጤ ምን ያወራል ብለሽ ነው ፈኪ? ዝም ብለሽ እንዳሰማችሁ። አዩ ወይዬ ላደን ማለት እንደነ ሳካው እንደነ ሙባረኩ እንደነ ኢብሮ ያገሬ ልጅ ነው። መጥዬ ልጅ ነው። እንዳታገባት እኔ እነግርሃለሁ። ጸባያ ምርጥ ወላይ ላዚ ከውሃ የጠራች ናት። አዩ ኖ ፕሮሞሽን መሆኑ ነው። ፕሮሞሽን መሆኑ ነው አይደለም። በጣም የሆነ በጣም ምርጥ ሰው የዋ ኖ ምን አደረግሽ? ይሄን ያህል እኔ ልምረጣ ምረጥ። እሺ ምረጥ። እሺ ታችም አለች ልጅ ምን አገባህ? ማንሻል ፎቶአቸውን ቴሌግራም ላይ ልክላሉ። ፈኪ ኢንፎርሜሽን እየጻፈችብን ነው እንዴ? ይሻላል። ግራ ይጉዳለባችሁ ዛሬ። እኔ ፈራሁት። እኔ እንዴት ነው መሰለኝ ፕሮሞሽን ጀመረ እንዴ? አዩሚ አዩ አንቺም እየፈላሽ ነው እንደ ማሬ የሶስት ራሱ ፈለጋ ላይ ነኝ ዛሬ። ወይኔ ተመዝገቡ ነው ዛሬ። ፋኪ ሲማቸው ያዚና ማለት ነው። ዝም በሉ። እሺ ዛኪር እና ቢላደን አሉ። ለሁለታቸው የሚሆን ሚስት ሀያት እና ሱሱ አሉ። ለሁለታቸው የሚሆን ባል ነው የተፈለገ ያለ። ሁለት ሴት ሁለት ወንድ አለ እዚህ ጋር ማለት ነው። እርስ በእርሳችሁ ወይ ተመራረጡ ወይ መራጭ ካለ ነው። ኧረ እባክሽ አንቺ በህጋም ፈኪ ሽምግልና ባችሁ ነው። ቢላደን ፈኪ ግን እኔ የምፈልገው ከሀገሬ ነው የምፈልገው። እኔ ከአዳማ ከሀገሬ ነው የምፈልገው። ከሀገሬ ማውጣት አልፈልግም። አዳማ ይቅበሩ። አንቺ ሴት ልጅ ሀገሬ ነው እንዴ? እኔ ከሀገሬ ማውጣት አልፈልግማ። እኔ የሀገሬ ነው ካጠጥቼ እስካደረኩ አዳማ ነው ማግባት የምፈልገው። ፈኪዬ ከአዳማ ፈልግልኛለች። ከአዳማ እኔ የማውቀው አህሙ ብቻ ነው። ውይ የአህሙ ወንድ ፈልግልኝ በቃ። የአህሙ ወንድ ወንድሙ ኪያ አይ ህፃን ነው ገና እሱ ህፃን ያረሻ 4 ዓመቴ ነው ብሏል። ህፃን ነው በጣም ነው ህፃን የሆነው የወንድ ትንሽ እንደውም ሀሳብ ዘጃለሁ። ፈኪ የአህሙን ወንድም ዳርን ከላስ አዳማ ማለት ነው። አይ እባክሽ ተይ እባክሽ የእሱን ራሱ ልዳርሽ። ውይ ኖ ሀቢብቲ። እሺ የአህሙ ወንድም ፈያ ነው፣ ፋይሰል ነው። እና እሱ ልዳርሽ። አዎ ተስማምቻለሁ። በሱ
ሱሱ ምን ትመክርኛለሽ? አዳማ ልግባ ወይስ ከሌላ ወደ ሌላ ልውጣ? ይጅበት ነኝ ወላሂ የእኛም ሀገሮች ቆንጆ ናቸው። ያዳማ ሰው ምኑ እንደሚያምረኝ ታውቃላችሁ? ጥርሳቸው እዚህ ጋር ደስ ሲል ጥርሳችንን ብቻ ድርሽልን አይደለም፣ በጣም ጥርሳቸው ያምረኛል። በጣም ነው የምወደው ጥርሳቸውን። ይሄ ነገር እንዴት ነው ይሄ ነገር? ነገር አትጠቀሳችሁ። ወዴት ነው? ፈኪዬ ሁሉም እንዳንቺ ናቸው? እንዳንቺ ናቸው ወላ ጥርስ ብቻ ምንም አያደርግም? እንዳንቺ ከሆነ ሁሉም ነገራቸው ካልሆነ ጥርስ ብቻ ምንም። ሰላም አለይኩም። ያዳማን እኮ ነው የኛ ሀገርማ ሁሉም ቆንጆ ናቸው። ወላሂ ምንም ያወጣላችሁ። እንዴት ናችሁ? አሀ እኛ አዳሞች ጥርሳችን ብቻ ነው የሚያምረው ማለት ነው? አይደለም፣ ያናክል ሰው አላየሁም። ብዙ ሰው ሳይሆን ጥርሳችሁ ተመሳሳይ ነው፣ ያምራል። ኦኬ እንደዛ ከሆነሽ ያድርቲንክ ፈኪዬ እንዴት ነሽ? ደህና ነሽ? ደህና ነኝ ያለው አልሐምዱሊላህ። እንዴት ነሽ? ደህና ነኝ ያለው አልሐምዱሊላህ። ሰላም ነው? ሰላም ነው አልሐምዱሊላህ። እንጂ ያለሽልን አለሁላችሁ። እናንተ አላችሁልኝ? አልሐምዱሊላህ ይልከና አለንልሽ። እንግዲህ ያለንልሽ ማሻአላህ ማሻአላህ። እንዴት ነሽ? በተረፈ ሰላም ሁሉ ሰላም ነው አልሐምዱሊላህ። ጠፋሽ? ምን ሆነሽ ነው? አለው መጣለሽ ኢንሻአላህ። ኧረ ነይልን በዩቲዩብም ነገ ብቅ ኑልን አህሙና አንቺ ቶሎ ኑልን። እንጀታችን በላሽ ኢንሻአላህ እንመጣለን። አትቀልዱ። ኧረ ኑ ኧረ አትቅሩ። እሺ ቆይማ ዝም በሉ። የሆነ ሰው ላወራ ነው። ስነ ስርዓት ዝም በሉ። ዛኪሮ እዚህ ተወር። እኔ እኮ ስልክ ታወሪ መስሎኝ ዝም ያልኩት መደም። አቤት ምን ያልሽኝ? ያለ ሁላችሁ ነው። ልጁን እኮ ረሳችሁት። ስነ ስርዓት ያዙ። እሺ አውሪ ዝም እንበልሽ። አውሪ አፈተኝ አፈረኩ ቢዋዬ እንዴ እንዴት ነህልኝ? ፎዚ የት ናት? አልሐምዱሊላህ ፈጣሪ ተመስገነ ይሁን። ፈኪ ወይ ዜድን አስገቢልኝ ስወድሽ። ፈኪን እየሰማሁ ነው። ዜድታለች ጨረሳችን እና አድርጌን የጨረስኳቸው የዳይመንድ መቆየት አልፈልግም። ስሚ ፈኪ ወይ አንጀል ከቤሳም ፍቅር እንደያዘች ተፈቂ ይዞኛል። በጣም ነው ፍቅር ያዘች እሱ የቶኪ ወንድም እኔ እስካሁን አልሆንሽም አይደል? አፈራት ላስበላ አፈራት ላስበላ ደረደ ማን ይሻላል? እሺ አረ እንደው ወጣ። እንዴት ነህ? አሉ አልሐምዱሊላህ። አይ ማሻአላህ። ልዳር ምናምን ተንቸ በዚህ ኑሮ ውድነት በፊት ያገባበትን ሰዓት እያየች ነው ለነሱ እና ምን ሆኑ እንዴ? በሶስት ወር ውስጥ ተሰጥ ይችላል። በቃ ሁሉም ርዝቁን ይዞ ነው የሚመጣ። ያባላ ወት አላመንክም? ይላል ወት ምን ነው ምን አስደነገጠ? ቴንክ ዩ ካደር ገርሞኝ እኮ ነው። አይዋ ባባሉ እኮ ሌላ ታሪክ ነው። ምን ነው አጂብ ነው አለ ልጁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም። እንዴት ናቸው? ሰላም ነው ወይ ፈኪ? ደህና ነን ሪቺዬ፣ ሰላም ነሽ? ሰላም ነኝ አልሐምዱሊላህ። እንዴት ነሽ? ደህና ነኝ ያለው አልሐምዱሊላህ። ጠፋሽ? ምን ነው ጠፋሽ? አለሁ እመጣለሁ። ነገ ዩቲዩብ ላይ ብቅ እንላለን ኢንሻአላህ። አትጥላይ ቤት እንጠብቃለን። ባይ ዘ ዌይ ሪያድ የሚለውን ይሄን ልጅ ታውቁታላችሁ? እዚህ ጋር ያለው ማለት ነው። አሁን እንደውም ኮመንት ጽፏል።
ወላሂ በአላ ሁላችሁም እዚህ ያላችሁ በአላ ብያችኋለሁ። ገብታችሁ ፎሎ አድርጉ። በጣም አበረታቱ። ምርጥ ሰው ወላሂ። እሺ እና እንዴት ናችሁ? ደህና ነን። እንዴት ናችሁ እናንተ? ሱሱ ሰላም ናችሁ? ሁላችሁም ጀማ እንዴት ነሽ ማሬ? ደህና ነን አልሐምዱሊላህ። አይ ፍቅር ሱሱ የዛሬ ፊት የማውራት እቅድ የለም። ዝም ብላ ታኪር ትላለች። ምን ላድርግልሽ ነው? ሱሱ ዛሬ ጨዋ ሆናለች። ማሻአላህ የያዘ ይዞኝ ነው። ምን ያዘሽ ይላል? ሴትዬ ያዘው ይልቀቅሽ እንጂ ምንድን ነው? ተነስቼ አሁን በሩን ቆልፌ ነው የመጣሁት። አሁን ኤሌክትሪክ ነው ሽመላጣለች። ምን ሴትዮ ተኝ እያለች በጣበጠች። በሩን ቋጣ ተሰራልኝ መስል በጊዜ ተኝ ተኛለች። ምን አገባሽ ለኔ እንቅልፍ አልተኛችም እንደ መዳም ምን አስተኛት ወይ ጧት አተኛት በግድ አስገቢያት። ያ እሺ አገባኝ የምን የፍቅር ትርጉም ማለት የሆነ ሰው ቆይ ማሻላልክ ምናምን ገጠር ነው አሁን ያለው ይተኛል። ስሚ ለእንትና ሸር ላረግ ነበረ ለማን እኔ ያሰብኩትን አስበሽ እንደው ለሙባረክ ላረግለን ነበር ይተኛል። አይተኛም ወላሂ በይ ወሻል አርግለን ወላሂ እሺ እንግዲህ አስፋኪ ያተጥፊ ነው ቶሎ ዝሮ ኢትዮጵያ ላይ ናፈቀሽና አብሽር ፍቅር ሰብኬ መጣሁ። ሱሱ የሆነ ቤት ሜንሽንሽን በጣም እንትን እያልሽ ነው የኔ ቆንጆ ጎበዝ። አንቺን አይደለም ሚሚ አሁን እኔ እንደምፈልገው አይነት የሆነ የሌ ነው። በጣም ነው የምወድሽ ታውቂያለሽ ሚሚዬ። እናንተ አራት ሰው እዚህ ተደርድሮ ዝም ይላሉ። እሷ አውሩ እኮ ልጆች ወጣ ውረድ ብሏል። አውርዳችኋለሁ። ውቤቷ ፈኪዬ የጋራ ወሬ አውሩ ወይ አላህ ይጠብቅሽ። እንግዲህ አትጥፊልኝ ነይልኝ እልሻለሁ። አሜን አሜን። እሺ ኢንሻአላህ። ከክፉ ነገር ከአይን አላህ ይጠብቅሽ። ከአይንና ከሁሉም ነገር አሜን። አሜን። አሚን አባባልሽ ግን የፔንቴሽን እንዴት ነው? አረፋ እንዴት ተሳለፋችሁት? አረፋ ቆንጆ ነው፣ ደስ ይላል ትላለች። ግን በጣም ኢድ ሰግዳችኋል? ግን ወጣችሁ እንዴት ነው? የት ነው ሰገዳችሁ? አዲስ አበባ ውስጥ? አዲስ አበባ ውስጥ በየሁሉም ሰፈር አለ፣ በየመስጂዱም አለ፣ ሜዳም አለ፣ ስቴዲየሙም አለ። ሁሉ ሜዳ ሄዳችሁ እናንተ ወላይስ አይደለም? እሺ እና ወገን ዝም አላችሁ። ኧረ ዝም አትበሉ። ወረበላ ወርዳችኋለሁ እኮ የጋራ ወሬ አምጧል። የጋራ ወሬ አምጡ። ዝም አትበሉ። የጋራ ወሬ ምንድን ነው? አምጣ። አንተስ ምን ትሰራለህ? ተቀምጠህ እዚህ አውራ እኮ እኔ ብቻዬን እኮ ብለፈልፍ ጋዜጠኛ ነው የምመስለው። የቻግኒዋ የቦሌዋ እንዴት ነሽ? ባይዛዊች በጣም ነው የምትመቸኝ የምትፖስታቸው ነገሮች። ቢላ የቻግኒ ቆንጆዎች ምናምን አንተ ቢላ የምትመቸኝ
ደግሞ ምንም የማታደርገው ደግሞ ገብቶ አንዳንድ ሰዎች ይሳደባሉ። እሺ የኔ ውድ ዋሺ ወይ እኮ ፎቶ የማነብ ማለት ነው እኮ ለፈለፍ ዛኪሩ አውራ ሀቢቢ ዛኪሩ አውራ ብለህ ዝም አልክ። ሀቢቢ በሰላም ነው ማን እኮ ሚስት ምናምን ስትርጎ ትልቅ ሰው በጣም እኮ ለሚስትነት ለማግባት ህፃን አልተሰለንም። ማነው ብዬሽ ነበር አሁን አውቀኝ። አላህ ይውደድሽ ሚሚ ወይ በይዳና ደሩ እንግዲህ እኔ ልወጣ ነው። ፈታ ፈቂ ወይለና ይልን በቃ ትጥፍሽ። ቻው። መቼ ነው የሀያትን ፎቶ ትልኪልኝ? ሀያት ደግሞ ማለት ረድሌ አንቺ የውሸት ሽማግሌ ነሽ። ቱስና ኛን መርሃባ አሁን እልክልሃለሁ። ጠባይ ብቻ የውሸት ሽማግሌ እንዳትሆኝ። አንተ ተምር ከመረር ችግር የለም። አራት ቀልድ ወላሂ በጣም ቆንጆዬ እና ወጣት ገና ህፃን ልጅ ናት። እኔም ለራሴ ቆንጆ ነኝ። ወንድ ልጅ ከጉማሬ መለስ ጋር ይበቃዋል። ብዙ ውበት አያስፈልግም። ኧረ ወላሂ ምርጥ ናቸው፣ ቆንጆ ናቸው። አይ ሴት ልጅ እኮ እኔ ከወደድኳት እኔ ሀዩን ልታስበሊያት ነው ቁጭ ብለሽ እዚህ ዛኪር እንትን አላት ወሰዳት። ማነው ዛኪር? እኔ እኮ አይነ ባይነ ነው የሚሸመጥጠው። አዎ ከጉማሬ መለስ ካላችሁ በቂ ነው። ወንድ ልጅ ያን ያህል ውበት አያስፈልጋችሁም። አዎ እውነት ነው። እኔ ከወደድኳት ዝንጀሮም እኮ ውበት ያን ያክል የሰው መለኪያ አይደለም። ሲወድሽ ነው ዋናው ሰው ሶሶ ግን ተናገርኩ ኪሱ እንደው ኪሱ ውስጥ ነው እንደምታድር አራዴ ተደኩስ በዶኮነ ምን ይሰራልኛል? ሆድሽ ሞልቶ ካደረ ምን ትፈልጊያለሽ? ኧረ አልፈልግም። ተይ በቂዬ ተይ። ወዴ ለመሙላት እና እናትና አባቴ ቤት አልሞላም። ልትቀልዳለህ? እሷ ለሆዷ የምታደር ሚኒሻ ናት እንዴ? እና ታዲያ ምንድን ነው? ፎርስ ብር ይኖረው ታዲያ ብር ካለው እሱ ጋር እየኖርሽ ማለት ነው። ቤትሽን ካሟላለሽ፣ ምግብሽን ካበላሽ፣ ብሩ ምን ያደርግልሻል? ተቀብለሽው ራሷ የማታደርገው ስራ ይትፈራ። ዝም በይ እናት። ምን ያደርግልሻል? እኔ ጥሩ ሰው ነኝ። ተው አታፍሩኝ። እናት ደብዳቤ ሲኖረው እኮ ነው ይሄን ሁሉ የሚያሟላው። ብር ከሌለው ማሟላት አይችልም እኮ። ካሟላልሽ ከዛ በላይ አምሳሌ የሌለው ሰው ሊያሟላ ይችላል። በትንሹ ያለው ወይኔ በላቸው። ኧረ ተወው ልቤን አታድክመኝ። ዛሬ ምን ወይት ልጅ ተመጣሽ አንቺ ታንፈሽ እንጂ ማን ከሆነ ቤት ፍቅር ሰብኬ መጣሁኝ። ውይ አንቺ እኮ እንዴ ሚሚ ኦሮምኛ ተምረሽ መጣሽ እንዴ? ምን ያልተማርኩት የለም። ኦሮምኛ ተምሬ ያለው ምን ተምረሽ መጣሽ? ፍቅር ሰብኬ ያለው ኦኬ ንገሪኝ። ሲንገላዳ ሲንበርባዱ ተምረሽ የመጣሽው ንገሪኝ። ሲንገላዳ በረዱ። እሺ የሆነ ሰው ትዝ አለኝ። የሆነ ሰው ትዝ አለኝ። ሲንገላዱ ማለት ሌላ ፍቅር ነው የሰበኩት ከቋንቋ ይሄን ፍቅር ደግሞ ብር የምትለው ልጅ ነጋዴ ናት ወይ? ኮሜንት ያነበባችሁ ብር የምትለው ልጅ ነጋዴ ናት ወይ? ሱሱ ነጋዴ ነይ
ወይ ወልዩዋ ብር ብዬ መስሎኝ ስንት ሀገር ለቅቄ የሄድኩት ጉድ እኮ ነው። አታናግሩኝ። ረገኝ ለብር አይደለም ለተሻለ ህይወት ነው የሄድሽው። ኧረ መኒስ ፎር ብራዘር መኒስ ፎር የለም መቼም ከሀገር ወጣችሁ ሩዝ ናፍቋት አይደለም። እንዴት ተንበላችሁ ጉድ እኮ ነው። ከሀገር የመጣችሁ ታዲያ ካለ ብር ታዲያ ለምንድን ነው የመጣችሁ? ብር የሚጠላ አለ እንዴ? በዚህ ነገር ላይ አላየሽም እንዴ? ኖ መኒ ኖ ፍሬንድ ቢላደ ወየ ብር ከሌለ ማፊ ፋይዳ። አባባሌ ማናት? የሩዝ ልክ ነህ ነው። አሁን ብር ፓወር አለው ብዙ ነገር ያስተዳድራል ምናምን። ብር ከሌለ ፍቅርም የለም። ማወሰደው ተሸከመው ብር ገንዘብ ወሰደ። አልማ ቆይ ዛኪር በየትኛው ትስማማለህ? መኒስ ፎር የስ እንዴ አካካም ቆመሽ ተቀሪያለሽ እንጂ እኔ ሰርቀር ማሪ ከማግባት ቆሞ መቅረት ወይ አብዱላ የሚለውን ኮመንት መኒስ ፎር ብሎልሻል። ማን አብዱ? አቡላህ መሰለኝ። አብዱ ነው አብዱላህ። ኦኬ ማን ነው? አብዱ የሀገርሽ ልጅ ነው። መኒስ ፎር መኒስ ፓወር ብቻ እኮ አይደለም። አሁን እኔ አላምንም መኒስ ፎር ያምናለሁ። እና በምንድን ነው የምታምኚው? ፍቅርም አይኑር ገንዘብም አይኑር ሰላም ካለኝ እኖራለሁ። ሰላምሽን ቁርስም ምሳም ትበያለሽ። በገመድ ሆድሽን አስረሽ አይተውሽ ፍቅር ነው ዋናው ለሰው ልጅ። እሺ ነው በገመድ ሆድሽን አስረሽ መሆን አለበት። ፋሚዳ የምን አገባሽ? ቢቀመጭልኝ በቀመጭልኝ ምንድን ነው? በጣም ነገር እንትን ማለት ፈልገሻል። ኮሜንት አታንብቢ። ሁሉም ፖዚቲቭ ኧረ አይደለም ላይክ ከዝምሽ እና ላይክ ገንዘብ አይደለም ለሰው ልጅ ዋናው። ሚውት ሳረግሽ አንድ ነገር ልጠይቃችሁ። ኦኬ ሱሱ ፀጉርሽን ሸፍኝ። እሺ አንድ ነገር ልጠይቅሽ። በገንዘብ ታምኛለሽ? ገንዘብ ነው የሚያኖረው የሰው ልጅ? ኦፍኮርስ ማንም ብዬ መሰለሽ? ለማን ብዬ ብለዋል። ካበደው ጋር ልበድ እኮ ካኪዬ ሰላም እደሪ። መርሐባ ሰላም አለይኩም። ኧረ ወዴዋ ልትወጪ ነው? ቮይስ አድርጌልሻለሁ። እሺ ማለኔ አያቷ እንዳትወጪ። ለኔ ነው ሱሱ? አዎ ለአንቺ። ኦኬ ኦኬ እሺ መርሐባ። እሺ ቅድም የጠየቅሽኝ። እሺ እሺ እንዴት ነሽ መክያ? ወለይኩም ሰላም ወራህመቱላሂ ወበረካቱ። ላዝም ብር መኖር አለበት። አያስፈልግም። ኖ ማፊ ፍልስ ማፊ ፋይዳ ብላ ኖ መኒ ኖ ፍሬንድ። ሁሉስ ነው ያለ። ወይ መቼ ነው ግን ማገኝሽ? ቆይ ሱሱ ፈልግሻለሁ። ማን ልደር? በዛች በሰዓታችን እንገናኝ። ወይ መክያዬ ነሽ? ማን ጋር በዛታችን እንገናኝ? ሚሚ ጋር ከሳት በኋላ እኔና የእሷ ሰዓት የተለየ ነው። ወላ ወደ ታዲያው የዛን ሰዓት እኮ በልባዩ ራሱ የኔና ያንቺ ሰዓት ጊዜ እኮ በልባዩ ራሱ ይከተለናል። ሂዱበት ይለናል። ተንፍሽ ልፈነጅ ነው አንቺ። ኧረ እንብላ አይባልም? ፈቂ አልበላሁም። ልሰራ ነው እኮ እንብላ አይባልም? መጥቼ ሌላ ነገር ልሰራ ነው። ካሜራውን እኮ እንስራም ባይሆን ይባላል እኮ። እንዴ ሱሱ አይደለም ያልኩሽ። ከታች አሉ ልጆችን ነው አስገቢ ያልኩሽ። ሱሱ የኔ ባለቤት ወይ በላቸው። ማን ነው የሚለው? ስሙ አላውቅም። አራም ቢልኝ አሁን ልሰራ ነው። ምንድን ነው የሚባለው? ታሪክ ነበር ከካሜራ ትራቂ እንጂ
ቻንስ ነበር። አረዚህ ተመስገን ምን ታረጊ ይገባል። የዳይመንዷን ወዳጅ አስገቢያት፣ ዩዘርን አስገቢያቸው። እኔ ልወጣ ነው። ከፈለጉ እኮ ነው ያስገባቸዋል። ለቸከን ትያቸው እና ወገን ሱሱ የዳይመንዷ ብላለች። ሱሱ ወይ እኔ ልወጣ ነው። ደህና ደሩ። ከየት ነሽ? እኔ ከመዲያም ቤት የማርያም ቅመም ነሽ? አላሳ እና ደግነሽ እንዴ አንቺ? እዚህ ያለው በሙሉ የመዳም ቅመም ነው። አትልፋ እና ደግነሽ ወይ? እሱ እኮ ልጁ ራሱ የሚልከው እኮ ይሄ ነው ይልካል። ሶስት ፊልም ጀመርሽ ነገር ነው። አንጀመርኩም። የትኛውን ፊልም እንጀምር ብዬ ልኬልሻል ነበር። ፊልም ሰርነን እሱ ለማየት ነው። ሳላሀድን ነው ወይ ደግሞ ወልፈና አልፈርሰናል ጀምረው ነበር። ዛኪሩ ዝም አልክ እኮ ሀቢቢ፣ እያወራህ እንጂ ኮሜንት እያነበብኩ ተመስያለሁ። ኮሜንት የማይጻፍ ነገር የለም ታውቃለህ። ሰው ዝም ብሎ ያልመጣለትን ሁላ ነው የሚጽፍ። የሆነ ሰው የሚሉት ራሱ አይገባም። የሚገርም መልሰው እኮ ቢያነቡት ለራሳቸው አይገባቸውም። በሚል አይገባም። እየመለስኩ ራሱ ነጅላ አሁን ነጅላ የሚለው ምንድን ነው? እና እየጻፈልሽ ነው ጆ ማን ጆይቱ ማን ጆይቱ አረፈ አይና ባትይ እስቲ ናግባ አስገቢው። አብዱን አስገቢው እስኪ በአላህ። አብዱ ማለት አብዱላህ አስገቢ በራሱ እስኪ ዝም በሉ የሚለው ዌልካም አብዱ ዌልካም። ዌልካም አብዱላህ። ኧረ ዛኪ እንዴት ናችሁ? ገነት መስቃስ የት ነው? በጣም ካሳተኝ ምንድን ነው ያልክ? ኩላሊት ተጠርተ ብዬናል። መጣ እንኳን አላየኝም። እንዴት ልትደብሽ? ደህና ነኝ። አሞህ ነው። ምን ውሃ ጠጣ ሀቢቢ፣ ውሃ በደንብ ጠጣበት። ኧረ አሁንማ 1 ሊትር ነበር የምጠቀመው። እንደው 5 ሊትር አድርጉት እያልኩ ነው። ከ2 ሊትር አድርጉት። እና ደግሞ ኮካ የምትጠጣ ከሆነ ኮካ አትውሰድ እሺ።